ሰላም እንግዲህ እናውቃለን ሙሴ ቤስት ፕሌየር ኦፍ ዘ መንዝ ነህ። ምን ተሰማ ስለሱ? ያው ምንም የተሰማኝ ነገር የለም። ቤስት ፕሌየር ኦፍ ዘ መንዝ በመባሌ ደስተኛ ነኝ። አሁን ማተኩረው ወደ ቀጣይ ጨዋታዎች ምን ማድረግ እንደሚችል ነው። እሺ ኢሳያስ፣ እንግዲህ 11 ቢ ላስት ሁለት ማቾችን ወድቃ ማለት ነው ተሸንፋቸዋል፣ ግን አልፋቸዋልና ምን ታስባላችሁ ስለዚህ? እስቲ ያው ምንም ማድረግ አይቻልም። ከዚህ በፊት ያሳየነው ፐርፎርማንስ ያው ከዚህ በፊት ስላችሁ ከዚህ በፊት ሁለቱም ማቾች ያሳየነው ፐርፎርማንስ ያው ከባለፈው ዓመት በጣም ዝቅተኛ ነበረ። ማለፋችን ራሱ በጣም በሚያሰጋ መልኩ ነበር ያለፍነው። እንግዲህ ይሄ ቻንስ ሰጥቶናል። እስኪ የሚፈጠረው እናያለን። እንግዲህ እንደሚታወቀው ኬሲሲሲ አሪፍ ቲም ከሚባሉት ውስጥ አንዱ ናችሁና ከዛሬ ማች ምን እንጠብቅና ስለ ኦፖነንታችሁ ውስጥ ምን አይነት እንትን አላችሁ? ያው ኦፖነንታችን ያው የሚከብዱን ይመስለኛል። በአጨዋወታቸው በጣም ኦርጋናይዝድ የሆነ ነው። አንድ 9 ክፍሎችን አሸንፈው ነው የመጡት እና የሚከብዱን ይመስለኛል። የኛም አንድ ልጅ ቀርቶብናል። ያው የሚከብዱን ይመስለኛል። ዛሬ እንግዲህ ተጋጣሚዎቻችሁ ቴምቢ ናቸው ማለት ከባድ ቲም ናቸው እንደሚታወቀውና ምን አስባችኋል ስለ ጨዋታ? ያው ቴምቢ ቲማቸውን ካየን በጣም አሪፍ ተጫዋቾች አላቸው እና ያብ ስራ መጥቀስ እንችላለን። ያው የተቻለንን አድርገን መጫወት ነው። ምን አይነት ፐርፎርማንስ እንጠብቅ? ጨዋታው ላይ ምን እንጠብቅ? አሁን ካለፉት ፐርፎርማንሳችን ካሳየነው አንጻር ምንም ያን ያህል አለን የምንለው ነገር የለም። ባለፉት ሁለት ጨዋታዎች ላይ በጣም አሪፍ አልነበርንም። ሁለቱንም ጨዋታ ላይ በእድል ነው 2-2 ጎል እያገባን ያሸነፍን እና ዛሬ ለማሻሻል እንሞክራለን፣ ግን ምንም የምንለው ነገር የለም። አንድ ሰውም እንዳልኩሽ ቅድም አንድ ሰውም ጎሎብናል። ስለዚህ ለማሸነፍ እንጠብቅ ወይስ ምን እንጠብቅ? ያለፉትን ድክመቶች ለማሻሻል እንሞክራለን፣ ግን ያው ውጤትም ሊመጣም ይችላል ላይመጣም ይችላል። ስለዚህ ምንም ማለት አልችልም። ሰላም። በመጀመሪያ እንኳን ደስ አላችሁ፣ ወደ ሰሚ ፋይናል አልፋችኋል። እንዴት ነበር ለእናንተ ጨዋታው? ያው በጣም ኦፌንሲቭ ይሆናሉ ብለን ነበር ያሰብነው። ከፎርሜሽናቸው አንጻርም ያው የጠበቅነው በጣም ፋስት የሆነ ጨዋታ ወይም ካውንተር አታካቸው በጣም ከባድ የሆነ ነበር የመሰለን። ነገር ግን ያው እሱን ነገር ሜዳ ላይ ያላየ ነው። ሰላም ነው አመር አለው። ጨዋታችሁ እንዴት ነበር? ጨዋታችን በጣም አሪፍ ነበር። ለኔ እንግዲህ እንደ ካፒቴን በቃ ዛሬ ነው በደንብ በቲሜ ኮሮት አልተጨናነቁም። ዘና ብለን የተጫወቱት እና መጫወት በሚገባቸው ፖቴንሻል የተጫወቱት እና አሁን ለኔ ጨዋታ እኛ ነን የበለጥ ነው። ጎሎቹ በጎል በሚባል ደረጃ እንትን ባይሉ እንግዲህ ተሸንፈናል፣ ግን ችግር የለውም። በደስታ ነው የተሸነፈው። እንዴት ነበር የእነሱም የእናንተስ ፐርፎርማንስ ከጠበቃችሁት አንጻር ማለት ነው? የእናንተ ያው እኛ በጣም ፈርተን ነበረ። ስፔሻሊ ፈርስት ሃፍ በጣም ወደኛ ቦክስ ውስጥ እየገቡ ነበር። ያው ቻንሶችንም ክሬት ለማድረግ እየሞከሩ ነበር፣ ግን ያው በረኛችን ተከላካዮች ምናምን ቦታቸውን በደንብ በመያዛቸው ያው ተወጥተናል። እንዳልከው በጣም ጥሩ ፐርፎርማንስ ነበር ያሳያችሁት። እስቲ ምን ትላላችሁ ስለ ጨዋታው? ኦፖነንታችሁም ስለ ዳኛው? ቴምቢ ያው የታወቀ ነው፣ ችሎታ አላቸው። ግን ደግሞ እኛም በደንብ በቃ የጠነከረ አጨዋወት ነው እኛም የተጫወት ነው። ዳኛውን ታዩ፣ እሱ ለተመልካች እንትን ይባል፣ እኛ ምንም አንልም። ከሞላ ጎደል ግን አሪፍ ጨዋታ የተጫወት ነው። ወደ ሰሚ ፋይናል አልፋችኋል። ምን እንጠብቅ ከእናንተ ለቀጣይ ጨዋታ? ያው ቀጣይ ጨዋታ አሪፍ ጨዋታ ለመጫወት እንሞክራለን። ያው አዳዲስ ፎርሜሽኖችን ይዘን ለመምጣት። ለቀጣይ ዓመት ቶርናመንት ምን እንጠብቅ ከእናንተ? ቀጣይ ዓመት ቶርናመንት ይህንን በእንደዚህ ጨዋታ ማስቀጠል ከቻለን በጣም ጥሩ ቦታ እንደርሳለን ብዬ አስባለሁ። ካለቀ መሆኑ ነው እንደዚህ መጫወታችን ትንሽ የሚያሳዝነው እንጂ አትሊስት እንደዚህ ራሱ አሪፍ ጨዋታ መጫወታችን ኮንፊደንሳችንን በደንብ ነው ቢውልድ ያደረገው እና ለቀጣይ ደግሞ ሞር አሻሽለን ጥሩ ቦታ እንደርሳለን ብዬ አስባለሁ።